ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮዬ ኤክሴል ላይ ዴትን በፕሮፌሽናል መንገድ እንዴት እንደምናስተካክል አሳያችኋለሁ። አካውንቱን ፎሎ ማድረግ እንዳይረሳ። እንደምትመለከቱት ዳታችን በዚህ መልኩ ከተሰጠን ወይም ደግሞ ዴት በዚህ መልኩ ከተጻፈ ለመለየት ያስቸግራል። ማለት እያንዳንዱን በደንብ ማየት አለብን። በዛ ላይ ደግሞ ያን ያህል ሳቢ አይደለም። ስለዚህ ከዚህ በተሻለ መንገድ ለማየትም ለመለየትም እንዲመችን ከዛም በተረፈ ደግሞ ፕሮፌሽናል በሆነ መንገድ እንዲቀመጥ ከፈለግን ምን እናደርጋለን? ኮንትሮል ሺፍት ዳውን አራው እናደርጋለን። ዴታ ያለበትን ሮ ማለት ነው። በዚህ መልኩ ሲሌክት ካደረግን በኋላ ኮንትሮል ዋንን ነካለን። ኮንትሮል ዋንን ከነካን በኋላ እኔ ባይ ዲፎልት ዴት ላይ ስላደረኩ ነው። እነዚህን ሁሉ እዚሁ ላይ ማስተካከል ትችላላችሁ ማለት ነው። ስለዚህ ከዚህ በኋላ ዴት ሆኖ ስለመጣልኝ እዚህ ጋር እንደምታዩት እኔ እቺን ይመርጣታለሁ ማለት ነው። በዚህ መልኩ ሴሌክት ካደረኩኝ በኋላ በዚህ መልኩ ይቀመጣል ማለት ነው። በዚህ መልኩ ይቀመጣል። እንደምታዩት ከፊቱ በጣም የተሻለ ሳቢ የሆነና በቀላሉ ለመረዳት የሚያስችል አይነት ዳታ ሆኖልናል ማለት ነው። አካውንቱን ፎሎ ማድረግ እንዳይረሳ፣ ሼር፣ ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ አድርጉ። ሰላማችሁ ይብዛ።